መቼስ ምንም አይነገርም ዛሬ ምን እንደሚነበብ ራሱ ከተናገርኩ ራሱ ልክ አይደለም። ኢየሱስ ከመላእክት ይልቃል አይደለም የሚለው የላቀ ሆኗል ነው። በስላሴ ውስጥ ሁለተኛው አካል ኢየሱስ ነው። እግዚአብሔር ወልድ ነው። ልብሱ አቧራ ባቧራ የሆነ እርቃኑን መስቀል ላይ የተሰቀለው የድነትን ሥራ ለመፈጸም ስለመጣ እንጂ ሂዝ ጋድ። አምልኮ ከሆነ የሚገባው ለሱ ነው። ክብር ከሆነ የሚገባው ለሱ ነው። መገዛት ካለብን ለሱ ነው። መንቀጥቀጥ ካለብን ለሱ ብቻ። ኢየሱስ እንደ ኖርማል ወንበዴ ብቻ አይደለም የተሰቀለው። በቀኝና በግራ ከተሰቀሉት በላይ ነው ኢየሱስ ነው። ፊዚካሊ የደረሰበት እየቦጫጨቁት እየገረፉት 40 የገረፉት ደሙ ሲፈስ ኖርማል የሰው ደም ነው የሚመስለው። የዓለምን ሁሉ ኃጢአት የሚያስወግድ ደም ነበር የሚፈሰው። የድነት ሥራ አለቀ፣ ተፈጸመ፣ ተጠናቀቀ። የመጨረሻ ስጦታችን የኢየሱስ ክርስቶስ የመስቀል ሥራ ነው። ጌታ ኢየሱስ ክርስቶስ በእግዚአብሔርና በእኛ መካከል የቆመ ወደር የሌለው ሊቀ ካህናችን፣ ስለ እኔ መሥዋዕት ያቀረበ ሳይሆን መሥዋዕት ሆኖ የቀረበ ብቸኛ ሊቀ ካህን። በዘላለም ውስጥ ኢየሱስ ብቻ ነው ይህንን ያደረገው። ከዚህም በኋላ ማንም ሊያደርገው አይችልም። የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ። እግዚአብሔር ሰውን ሁሉ ይወዳል። እግዚአብሔር ጨካኝ ስለሆነ አይደለም። የእግዚአብሔርን ጽድቅና ቅድስና እንዴት አድርጎ ይካደው? ማንነቱን ቅድስናውን መካድ አይችልም። መሐሪ ነው፣ ግን ቅድስናውን መካድ አይችልም። እኛን ለመማር ኢየሱስ ላይ ቁጣውን ማፍሰስ ነበረበት። ሊጣረስ አይችልም እግዚአብሔር ማንነቱ። አሁን የብሉይ ኪዳን ነቢያት ከአሮን የመጡ ሌዋውያን ናቸው። ይሄኛውስ የይሁዳ ነገር ነው እና ሹመቱስ የአሮን አይነት አይደለም፣ የመልከ ጼዴቅ ለዘላለም ካህን። እንብሰል፣ እንለወጥ፣ ልጅነትን እንሻ፣ እድገት ብስለት አለው። ወደ እግዚአብሔር ቃል እንመለስ፣ ወደ መጽሐፉ እንመለስ። ኢየሱስ ፎከስ ያደረገበት ጋር ፎከስ አድርጉ። እናንተና መንፈስ ቅዱስ ቃሉ ጋር ተገናኙ። ኖረ ጌታን ካልመሰልክ አወላለድህን ነው ቼክ የምናደርገው። you have to be serious። እድገታችሁ ላይ ሲሪየስ ሁኑ እና ምንድነው ታዲያ ጥላውን ከኔ የሚጠበቀው? ሪሜን፣ ኢየሱስ ላይ መኖር፣ መቆየት፣ የኢየሱስን ሕይወት ኤክስፔሪየንስ ማድረግ። ለምንድነው እነ እስጢፋኖስ ስብከታቸው መደምደሚያው ይሄ የሆነው? ለምንድነው እነ ፊልጶስ ይሄንን ብቻ የሰበኩት? ለምንድነው ቤተ ክርስቲያን ሁል ጊዜ ይሄንን ብቻ የምትሰብከው? ከዚህ የተሻለ አይመጣም። የመጨረሻው ይሄ ነው። ኢየሱስ ሰው ሆኖ መሬት ላይ ወረደ፣ ፍጹም ሰውነትን ገንዘብ አደረገ። ጌታ ኢየሱስ ክርስቶስ ምንጩንም ውጤቱንም ያደረገው፣ ሞትንም ኃጢአትንም ነው ድል ያደረገው። ይሄንን እንዘምረዋለን፣ ይሄንን እንሰብከዋለን፣ ይሄንን ብቻ እንኖረዋለን። መጨረሻዬ ኢየሱስ ለኔ